በትናንትናው ዕለት ልብሱ የወለቀበት ተጫዋች ማንነትና የኋላ ድርጊቶች። በትናንትናው ዕለት አርሰናል በርንሌን 1-0 በረታበት የኤምሬትስ ስታዲየም ጨዋታ ላይ በሁለተኛው አጋማሽ ሪካርዶ ካላፊዮሪን ተክቶ የገባው ኢኳዶራዊ ተከላካይ ፒየሮ ሂንካፒዮ ከበርንሌው አጥቂ አክሴል ቱዋንዘቢ ጋር በሜዳው ጠርዝ ላይ በነበራቸው ብርቱ የይዞታ ፍክክር ወቅት ቱዋንዘቢ በስህተት ቁምጣውን ወደ ታች በመሳቡ ያልተጠበቀ አስቂኝ የልብስ መውለቅ ወይንም ደግሞ ዋንድሮብ ማልፈንክሽን ገጥሞት የማህበራዊ ሚዲያ ዋነኛ መነጋገሪያ ለመሆን በቅቷል። ጥር 9 ቀን 2002 ዓ.ም በኢኳዶር የተወለደውና በዘመናዊ እግር ኳስ ከኋላ ተመስርቶ በመውጣት በአየር ላይ ኳሶችን ብቃት እንዲሁም በመሃልና በግራ መስመር ተከላካይነት በተጫዋችነት የመጫወት ችሎታው የሚታወቀው ሂንካፒዮ የፕሮፌሽናል እግር ኳስ ህይወቱን የጀመረው በሀገሩ ታዋቂ በሆነው የቫሊ አካዳሚክ ሲሆን በመቀጠልም ወደ አርጀንቲናው ታሊሬስ በመዘዋወር ባሳየው ድንቅ ብቃት የአውሮፓ ታላላቅ ክለቦች ቀልብ መሳብ ችሏል። በነሐሴ 2021 የጀርመኑን ባየር ሊቨርኩሰንን የተቀላቀለው ይህ ወጣት ተከላካይ ክለቡ በታሪክ ለመጀመሪያ ጊዜ የጀርመንን ቡንደስሊጋ ዋንጫን ያለምንም ሽንፈት ሲያነሳ የመከላከያ መስመሩን ቁልፍ ምሰሶ የነበረ ሲሆን ለኢኳዶር ብሔራዊ ቡድን በ2022 የኳታር የዓለም ዋንጫ ላይ ሁሉንም የምድብ ጨዋታዎች በቋሚነት በመሰለፍ የላቀ ብቃቱን አስመስክሯል። በአሁኑ ወቅት ወደ መድፈኞቹ ቤት አምርቶ የሚኬል አርቴታን ስብስብ የተቀላቀለው ሂንካፒዮ በትናንትናው ዕለት ከገጠሙ አስቂኝ አጋጣሚ በኋላ ቢሆን በፍጥነት ልብሱን አስተካክሎ ጨዋታን በከፍተኛ ስፖርታዊ ጨዋነት ስነ ምግባር በመቀጠል ቡድኑ ንጹህ መረብ ክሊንሺት ይዞ እንዲወጣ የራሱን አስተዋጽኦ አበርክቷል።